በሚዲያም ትታወቃለህ ራስህን ከዚህ በኋላ እንድትደብቅ አልፈልግም በሚዲያም በቲክቶክም ሆነ በዩቲዩብም ታውቁታላችሁ 3 አመት ጓደኛዬ ነው የ3 አመት ጓደኛ በጣም አምኜው በጣም በቃ ሚስጥር የማካፍለው እስካሁን አብረን ባለን ሰዓት እንደሱ ሚስጥር የማካፍለው ሰው ራሱ የለኝም እና እሱ ነው እንግዲህ ሁሉ ነገር እኔ አቃል ብዬ ማስበው ጓደኛዬ ሁሉ ነገር እሱ ነው እኔ ጓደኛክ ልቤን ታውቀዋለህ አይደል እኔ አለው አይደል እኔን እንዴት ማንን ለማን እሺ ከዚህ በላይ ልበድ እንደ ማንን ነው ማመን ያለብኝ እንደ ማንን ለማን ቆይ እኔ እንሄዳለን ሶሲ ዝም በይ በቃ ከዚህ ሙሉ ሶሲ ዝም በይ ምንም የሚጠፋ ነገር የለም መናገር ያለብን የምትናገሪው ነገር የለም ሁሉንም ነገር መናገር ይኸውልሽ ተረጋጊና ትወጫለሽ ተረጋጊ ይኸውልሽ ተረጋጊና እንውጣ በቃ ምንም የምትረጋጊው ነገር ይኸውልሽ በቃ ተረጋጊና እንወጣለን ምንም የምትናገሪው ነገር የለም አንተ ደግሞ ካሜራ ሶሲ ዝም በይ በቃ ዝም በይ አለንም ምን ይሆንሽ ነው ሄለን ነይ የትም አትሄጂም ዝም ያልኩት በቃ ዝም ብትይ አስቀይምሻለሁ ዝም በይ ሄለን ታስቀይምኝ ይሻለኛል ዝም ብለሽ ስለሰው አታውሪ ነይ ተመለሺ ሄለን ሶሲ ዝም በይ ተመለሺ በቃ መውጣት ያለብን ቦታ ከሆነ እንወጣለን ተመለሺ በቃ ካሜራውን አስጠፊው እሺ ታስጠፊዋለሽ አስጠፊው ዝም በይ ካሜራውን መናገር ምፈልግ መረጋጋት ካለብሽ ደግሞ መናገር ምፈልግ እስካሁን ዝም ብዬ ምንም የምትናገሪ ነገር የለም እስካሁን ዝም ብዬ የማይመስል ነገር እያወራሽ ነው በቃ ዝም ብላ ስለሰው ታወራለች በቃ የማይመስል ነገር ነው የምታወራው ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ሰላማችሁ ይብዛልኝ እኔ እስከ ዛሬ ስለሰው ሚዲያ ላይ ወጥቼ ተናግሬ አላውቅም ስለሰው ክፋት ስለሰው አንድ ነገር ተናግሬ አላውቅም እኔ ባልነካውባቸው እኔ ባልደረስኩት ነገር ነው ሰው ላይ እየመጣብኝ ያለው ማን ነው እሱ የሚመጣው ፈትለ እኔ ነገር ነው የምታወራው ምን አደረኩ አሁን ደግሞ የተፈጠረው እኔ ፈለ ምንም አላደረኩም አምኜው ነው እስካሁን አምኜው ነው የቆየሁት አምኜው እስካሁን እኔና እሱ በጓደኝነት ራሱ 3 አመት ቆይተናል ማን ነው እሱ ቤተሰብ እኔ ፈለ ምን ብዬ ልናገር የ27 ልጆች አባት ስለሆነውና ከዘበኝነት ተነስቶ የናይሮቢ ሳሙና ማምረቻ ፋብሪካ ባለቤት ስለሆነው ስለ አቶ ሀብታሙ ፊልም ስለሚመስለው ታሪክ ስንነግራችሁ የደከማችሁ ብርታት ተስፋ ያጣችሁ እምነት እንደምታገኙ አንጠራጠርም ሀብታሙ አብዱ ባላለው ናይሮቢ የጽዳት ዕቃ ማምረቻ ካምፓኒ ባለ ከአመታቶች በፊት ለተሻለ ኑሮ ብሎ ወደ አዲስ አበባ ከክፍለ ሀገር የመጣው አቶ ሀብታሙ ህይወት እንዳሰበው አልሆነለት ይልና በዘበኝነት ኡራኤል አካባቢ ይቀጠራል ትንሽ ከሰራ በኋላም ከስራው ይባረራል ይሄኔ ነበር የአቶ ሀብታሙ ፈተና አንድ ብሎ የጀመረው በሰዓቱ ጎዳና ላይ ከመውጣት ውጭ አማራጭ የሌለው አቶ ሀብታሙ የጎዳና ህይወትን አንድ ብሎ ጀመረ ከ22 ሲኤምሲ ድረስ ምግብ ፍለጋ በእግር መንከራተት ምግቧ ልገኝ ሲል ቆሻሻ ገንዳ ሄዶ መፈለግ እንደዛም ሆኖ የተገኘውን ምግብ በጎረምሶች መቀማት ከጎዳና ህይወት ፈተናዎች ውስጥ ትንሹ ነበር በዚህ አይነት ህይወት ውስጥ 3 አመታቶች አለፉ አንድ ቀን ጠዋት ግን እንዲሆነ ቦሌ መድኃኒዓለም አካባቢ ምግብ ፍለጋ ይወጣና ይቀመጣል ወደ ተቀመጠበት ቦታም አንድ አማርኛ ትንሽ ማውራት የሚችል ሱዳናዊ ይመጣና ምን ሆኖ እንደሆነ ይጠይቀዋል ሀብታሙም ታሪኩን ያጫውተዋል ሱዳናዊውም በሀብታሙ ታሪክ ልቡ ተነክቶ የዛሬ ወር በዚህ ሰዓት እዚህ ቦታ ላይ ጠብቀኝ መጥቼ እኔ ጋር ይዤ ሄድና ስራ ትሰራለህ የተሻለ ህይወት ትኖራለህ ብሎ ቃል ገብቶለት ይሰነባበታሉ አቶ ሀብታሙም የአንድ ወሩን ጊዜ መዳረሻ እየቆጠረ ማደሪያና መዋያውን እዛው ቦሌ መድኃኒዓለም አካባቢ በማድረግ መጠባበቅ ጀመረ ቀኑ ደረሰ ያደግ ሱዳናዊም ባለበት ቀንና ሰዓት ቦታው ላይ መጣና ወደ ሱዳን ይዞት ሄደ አቶ ሀብታሙ ካርቱም ከገባ በኋላም ሽቶዎችን እየቀመሙ የመሸጥን ስራ
ከነሱ የተማረ አብሯቸው መስራት ጀመረ። የነጋዴነትንና የኬሚስትነትን ስራ ለአመታት በደንብ ከተማረ በኋላ እንደ አባት የሚያያቸውን ሱዳናዊው ሼህ ሐሰንን አሁን ወደ ሀገሬ ልሄድ ብሎ ይጠይቃቸዋል። ሼህ ሐሰንም ደስ ያላቸው 10 ሺህ ብር ሰጥተው ገላባት ድረስ ሸኝተውት ይመለሳሉ። ሀብታሙም ጎንደር ከተማ ገብቶ አዲስ ህይወት ጀመረ። በያዛት 10 ሺህ ብርም ከመተማ ሽቶዎችን አምጥቶ ጎንደር ላይ ለመሸጥ ወደ መተማ ሄዶ ሽቶዎቹን አስጭኖ ሲመጣ ሽቶዎቹ ወድቀው ሁሉም ይሰባበራሉ። አቶ ሀብታሙም ባዶ እጁን ይቀራል። እዛው ጎንደር ውስጥም የቀን ስራ መስራት ጀመረ። እየሰራ ባጠራቀመውም ገንዘብ ወደ አዲስ አበባ ሄዶ ኬሚስት እንደሆነና ሽቶዎቹን መቀመም እንደሚችል ለተለያዩ ሰዎች ቢናገርም እድል የሚሰጠው በማጣቱ የሸክም ስራና ሊስትሮነትን አዲስ አበባ ላይ ድጋሚ ጀመረ። በዚህ መሃል እንጀራ የሚገዛበት ሱቅ ውስጥ አሁን እናቴ ብሎ ከሚጠራት ሴት ጋር ይተዋወቅና ወደ ፍቅር ህይወት ይገባል። አንድ ላይ መኖር ይጀምራሉ። የሱቋን ገንዘብም አስቤዛ አድርገው ይጨርሷታል። በመሃል ባለቤቱ ታረግዛለች። አሁን የቤተሰብ ኃላፊ የሆነው ይህ ሰው ሽቶዎችን ለመነገድና ህይወታቸውን ለማቃናት ወደ ጎንደር ቢመለስም አሁንም ህይወት እንዳሰበው አልሆነለት ይልና እዛው ጎንደር ላይ የቀን ስራውን ድጋሚ ይጀምራል። እየሰራም ትንሽ ገንዘብ ካጠረቃቀመ በኋላ ከአከራዩም ገንዘብ ይበደርና ከመተማ ሽቶዎችን አስጭኖ አዲስ አበባ ላይ ለመነገድ በጉዞ ላይ እያለ የነበረበት ሚኒባስ ይገለበጥና ከነበሩት 12 ሰዎች ውስጥ እሱ ብቻ በህይወት ይተርፋል። እጅ ለብቻ አንገት ለብቻ እግር ለብቻ ነው የተለቀመው። አሁንም ወደ ሚስትና ልጁ ባዶ እጁን ይመለሳል። አሁንም እጅ ሳይሰጥ አዲስ አበባ ላይ ሚስማር እየለቀሙ መሸጥ፣ ሲሚንቶ መሸከምና የቀን ስራን እየሰራ 3 ሺህ ብር አጠራቅሞ ለንጽህና መጠበቂያ የሚሆኑ ኬሚካሎችን በመግዛት እየቀመመ መሸጥ ይጀምራል። ካፒታሉ አድጎለት 10 ሺህ ብር እንደደረሰም በ10 ሺህ ብሩ ድጋሚ ኬሚካሎችን ገዝቶ ያመርታል። ታዲያ ከዚህ በፊት ያስረክበው የነበረው በዳማስ እየዞረ የሚሸጠው ደንበኛው የ10 ሺህ ብሩን ዕቃ በዱቤ ተረክቦ ድብዛውን ያጠፋል። አቶ ሀብታሙም የኬሚስትነት ህልሙን ብቻ ይዞ ባዶ እጁን ቀረ። ከመጠንከር ውጭ አማራጭ እንደሌለው ለራሱ የተናገረ አሁንም ይሞክራል፣ አሁንም ይወድቃል። እንዲህ እያለ አሰልቺ ህይወት ቀጠለና አንድ ቀን ግን ለብዙዎች ሞት ይዞ የመጣው ክፉ ነገር ለእርሱ በረከትን ይዞለት መጣና የአንድ ግዙፍ ፋብሪካ ባለቤት አድርጎት ከሚሊዮነሮች ተርታ አሰለፈው። አቶ ሀብታሙ የኔ ታሪክ በተሰኘው የዩቲዩብ ፕሮግራማችን ታሪኩን እንዲያካፍሉናል። 27 ልጆች አሉ። ለመሆኑ የ27 ልጆች አባት የሆነው አቶ ሀብታሙን በረከት ይዞለት የመጣው ያ ክፉ ነገር ምን ይሆን? ፕሮፋይላችን ውስጥ በመግባትና ወደ ዩቲዩብ የሚወስደውን በመጫን ወይንም ዩቲዩብ ላይ ቲፕ ቲዩብ ብላችሁ ሙሉውን ተጋበዙልን። ወይ እራት ላቅርብ ወይስ ይቆይ? እስኪ መጀመሪያ አንቺ ነኝ። ለምን? ነይ ፈልጌሽ ነው። ምንድን ነው ያዝከው? ለአንቺ ስጦታ ገዝቼልሽ ነው። ምንም በማስመልከት ነው ስጦታ? የመጀመሪያ እራታችን። እንደዛ ከሆነ እኮ በየጊዜው መግዛት ነው እንዴ? ደስ እያለኝ አድርጓለሁ። እኔ እኮ እንዳልገዛለሁ ወደ ውጭ አልወጣም። አንቺ በየቀኑ አይደል እንዴ የምትቀልቢኝ? በያውን ተቀበይኝ። አመሰግናለሁ። እሺ እስኪ መጀመሪያ ልበሽው። አይ ዛሬ ለብሰው። ለምን? እነ ፍቅር ቢመጡት ደግሞ እዚህ ቤት ሌላ ጦርነት ነው የሚነሳው። እነሱ አይመጡም፣ ያመሻሉ። ልበሽው። ድንገት ሊመጡ ይችላሉ። ዛሬ ይቅር። አይመጡም አልኩሽ እኮ። እሺ ቢመጡ ምን ልንላቸው ነው? አንድ ነገር እንዳይፈጠር ፈርቼ እኮ ነው። አደይ ስጦታ ይናቅም አይደል? ስለዚህ የምትወጂኝ ከሆነ ልበሽው። እሺ ስለማከብር ለብሰዋለሁ። ምን ባደርግ ይሻለኛል? በለብሰውና ዳዊትን ደስ ቢለው እኮ በጣም ደስ ይለኝ ነበር። ግን ደግሞ እና ፍቅር ከመጡ ቤቱ ሌላ ቤት ነው የሚሆነው። በቃ የመጡ ይምጣ። ህልም ተፈርቶ ሳይተኛ ይታደር። ቢሳደቡ ቢጮሁ ነው። በቃ ልልበሰው። ዋው በጣም አምሮብሻል። አመሰግናለሁ። እነ ሊዱ ራሱ ቢያዩሽ ሌላ ሴት ነው የምትመስያቸው። አራት አጋን ነው ላጋን ነው እንጂ አንቺ እንደሆነ አታምኚ።
ይሄው ለበስኩልህ። በቃሽ አንቺ ብትሰሪውም እኔ አቀራርበዋለሁ። እባክሽን እዛ ጋር ቁጭ በይ። እንዴ ለምን? እኔ አቀራርባለሁ። እባክሽ። አረ ግብዣዬን ይንቃሉ ወይስ ይቀመጣሉ? ግድ የለሽም። ፍቅር መጣችሁ እንዴ? አሁን እኮ እራት ላቀርብ። ቆይ ከ16 ዓመት የአሜሪካን የምቾት ህይወት ወደ ባህር ዳር ፓርኪንግ ጠባቂነት። ስለዚህ ሰው አስገራሚ ታሪክ ስንሰማ ማማረር አቁመን እጆቻችንን ለምስጋና ወደ ፈጣሪ ማንሳታችን የማይቀር ነው። አንበሳው ይባላል። ላለፉት 16 ዓመታት በአሜሪካን አሌክሳንድሪያ ቨርጂኒያ ውስጥ በሜዳሊያ እየተሸለመ ትምህርቱን ተማረ። ትምህርቱ እንደጨረሰም 7-11 ውስጥና የተለያዩ ቦታዎች መስራት ጀመረ። እየሰራ በሚያገኘው ገንዘብም ያማረውን በልቶ የወደደውን ጠጥቶ የሚፈልጋቸውን ብራንድ ልብስና ጫማዎች፣ ሽቶዎችን ገዝቶ ቪላ ቤቱን ተከራይቶ መኪናውን ገዝቶ የወጣትነት ህይወቱን በምቾት ያጣጣመ ኑሮውን ቀጠለ። ፍቅረኛውን በጣም ከማፍቀሩ የተነሳም እስከ መነቀስ ደርሷታል። የፍቅር አጋሩ ዶክተርና ሞዴል ስለነበረች በተለይ የሞዴሊንግ ስራዋን ለማቅረብ በምትሄድበት ኒውዮርክ፣ ዲሲ እና ሌሎች ከተሞችም የተዘዋወረ ጣፋጭ የፍቅር ጊዜያትን ማሳለፍ ይበልጥ ህይወቱን እንዲያጣጥም አድርጎት ነበር። ፍቅረኛ ሞዴልስ ነበረች። ከአንዴም ሁለቴ ሚስ ኢትዮጵያ ተሸልማለች ዲሲ ውስጥ። አንበሳው በጣም ደግ ከመሆኑ የተነሳም እዛው ቨርጂኒያ ውስጥ የሚኖሩ የነበሩትን ጥቁር አሜሪካውያን ሳይቀር በአቅሙ ይረዳቸው ነበር። ኢቲ ቦይስ የተባለው ራስን ለመከላከል የተደራጀው ድብቅ ቡድንም መሪ ነበር። አሌክሳንድሪያ ቨርጂኒያ እንዳልኩት ስዊዳን ምንማር ልጆች ራሳችን ኢቲ ቦይስ ብለን ሰየምን። ዲሲ ያሉ ልጆች ኢቲ ማፊያ ብሎ፣ ሜሪላንድ ያሉ ልጆች ደግሞ ኢቲ ብለድ ብለን ራሳችን ሰየም ማለት ነው። ጥሩ ገቢ ያለው ስራ፣ የአንድ ቡድን መሪነትና የፍቅር አጋሩ የአንበስን ህይወት ይበልጥ ጣፋጭ አደረጉለት። እንዲህ እያለ ህይወት ቀጠለና በአንድ የኢትዮጵያ የዘመን መለወጫ ቀን በተፈጠረ አንድ ድንገተኛ ነገር ራሱን ባህር ዳር ውስጥ ጎዳና ላይ ያገኘው። የተፈጠረውን ነገር ማመን ቢያቅተው በእጆቹ የነበሩት ነገሮች ሁሉ እንደ ጉም ሲበተኑበት፣ አለፍ ሲልም ከአሜሪካ ንቅሳት ነው ይዘህ የመጣው የሚለው የሰው ምላስ መቋቋም ሲያቅተው አእምሮውን እስከ መታመም ደርሶ ከዛም በሰዎች እርዳታ ወደ ማንነቱ ተመለሰ። ከከፍታ ወደ ዝቅታ መውረዱ ተስፋ ያላስቆረጠው አንበሳው አሁን ከአዲሷ የፍቅር አጋሩ ጋር ትዳር መስርቶ ልጅ ወልዶ መስተንግዶና ፓርኪንግ እየሰራ ቤተሰቡን ያስተዳድራል። በጣም የሚደንቀው ደግሞ እዛው ፓርኪንግ በሚሰራበት ትምህርት ቤት ውስጥ በወር 1600 ብር እየከፈለ ልጁን ያስተምራል። ለመሆኑ አንበስን ከዛ የድሎት ህይወት ድንገት ወዳላሰበው ህይወት የወሰደው አጋጣሚ ምን ይሆን? ሙሉ ታሪኬን በቲቪ ተመልከቱ። አንበስ ከዚህ ሁሉ የህይወት ውጣ ውረድ እንግዲህ ህይወት ምን አስተማረች? ትዕግስት አለመኖሬ በጣም ብዙ ስቃይ አሳይቶኛል። ከሞቀ ህይወቴም ደግሞ አምጦ እዚህ የኖርኩ ነው። አስደናቂ ታሪኩን በዩቲዩብ ቻናላችን